ከሰሞኑን አንድ አስገራሚ ዜና ተሰምቷል። ኔትፍሊክስ ህጻናትን ጨምሮ ተጠቃሚዎችን ይሰልላል በሚል ተከሰሰ። ኔትፍሊክስ በአሜሪካ ግዛት ውስጥ ያሉ ህጻናትና ጎልማሶችን ያለ ፈቃዳቸው መረጃ ይሰበስባል በሚል በቴክሳስ ተከሷል። የቴክሳስ አቃቤ ህግ ጄኔራል ኬን ፓክስተን ተጠቃሚዎች በመድረክ ላይ ለሚያሳዩት ባህሪ በቢሊዮኖች የሚቆጠሩ መረጃዎችን ይመዘግባል እና ገቢ ያደርጋል ብለዋል። በመድረኩ ላይ እያንዳንዱ መስተጋብር ስለሚጠቅመው መረጃ እና ስለሚገለጸው ነጥብ ነው ተብሏል። ኔትፍሊክስ ክሱን የሐሰት ወንጀል በማለት ውድቅ አድርጎ በፍርድ ቤት እሞግታቸዋለሁ ሲል ለሮይተርስ በሰጠው መግለጫ ገልጿል። የኔትፍሊክስ ቃል አቀባይ ለዜና ወኪል እንደተናገሩት ለታላቂቱ የቴክሳስ ግዛትና አቃቤ ህግ ፓክስተን በአክብሮት ይህ ክስ ተገቢነት የጎደለውና የተሳሳተ የተዛባ መረጃ የተመሰረተ ነው ሲሉ ተናግረዋል። ኔትፍሊክስ የአባላቶቻቸውን ግላዊ በጣም አክብዶ ይወስዳል እናም በምንሰራበት ቦታ ሁሉ የግላዊ ጥበቃ ህጎችን እናከብራለን ብሏል። የኩባንያው የቀድሞ አለቃ ሪድ ሃስቲንግስ በተጠቃሚዎች መረጃ